ዛሬ ስለ ኦንላይን ስራና ስለ ቮይስ ስትሪም እና ላይቭ ስትሪም አፖች ማንም ነግሯችሁ የማያውቀውን ነገር እነግራችኋለሁ። ሄ ጋይስ እንዴት ናችሁ? ጆከር ነኝ ከስፒድ ፋሚሊ። እንዴት ነው እንደዚህ አይነት አፖች ላይ ስኬታማና ብቁ ኤጀንት የምንሆነው የሚለውን አብረን እናያለን። እንደዚህ አይነት የቮይስ ስትሪም እና ላይቭ ስትሪም አፖች ላይ በሶስት አይነት መንገድ ገንዘብ ይሰራል። አንደኛ ከዚህ ቀደም እንደነገርኳችሁ ጌመር ሆናችሁ ጌም በመጫወት ጌም ላይ መበላት አለ። ግን የበላችሁትን ኮይን ለራሳችሁ ጊፍት በመስጠት በኮይን ነው ጊፍት የሚሰጠው። ስለዚህ ለራሳችሁ ጊፍት ሰጣችሁ ያ የሰበሰባችሁትን ለራሳችሁ ጊፍት ሰጣችሁ ያ የሰጣችሁ ጊፍት ደግሞ ወደ ፖይንት ሆኖ ይገባል ማለት ነው። ፖይንት ማለት ገንዘብ ሆኖ የሚወጣው እዚህ ፕላትፎርም ላይ ፖይንት ነው። 1 ሚሊዮን ፖይንት አላችሁ ማለት $10 ወይም ደግሞ በእኛ 1700 ብር አላችሁ ማለት ነው። አንደኛ በዚህ መንገድ ገንዘብ መስራት ትችላላችሁ። ሁለተኛ ደግሞ ኮይን ሴለር ሆናችሁ ኮይን ከፕላትፎርሙ እየገዛችሁ ያንን አትርፋችሁ በመሸጥ ገንዘብ መስራት ትችላላችሁ። እዚህ ጋር ማስተዋል ያለባችሁ ኮይን ሻጥ ወይም ደግሞ ጌመር ስትሆኑ ፕላትፎርሙ ላይ እናንተ መገኘት አለባችሁ። ስለዚህ እናንተን ይፈልጋል ማለት ነው። እንደ መደበኛ ስራ እናንተ እዚህ ላይ መገኘት አለባችሁ። ሶስተኛና ዋነኛው ደግሞ ኤጀንት ሆናችሁ ምንድነው ስራው? ኤጀንት ስትሆኑ ፕላትፎርሙ ኮይን ነው የሚያመርተው። ያን ኮይን ደግሞ እሱ ይሸጣል ማለት ነው። በማን ነው የሚሸጠው? በኤጀንቶች በኩል። ኤጀንቶች ደግሞ እናንተ አላችሁ። ከዛ በእኛ በኩል ያንን ኮይን ያንቀሳቅሳል ማለት ነው። ሲያንቀሳቅስ ያ ኮይን በሚንቀሳቀስበት ጊዜ 30% ኮሚሽን ፕላትፎርሙ ይወስዳል። ከዛ ከሚወስዱ 30% ኮሚሽን ላይ ለኤጀንቶች ደግሞ ያካፍላል ማለት ነው። ለኤጀንቶች በኤጀንት ሌቭላቸው ልክ ከ8% ጀምሮ እስከ 21% ድረስ የኤጀንት ኮሚሽን ያስባል ማለት ነው። እና ዋናው ስራ ኤጀንት ስትሆኑ ምንድነው? ቲም ነው ቢልድ የምታደርጉት። ቲም ቢልድ በማድረግ ቲም በማደራጀት አሪፍ ኮሚኒኬት የሚያደርጉ ልጆችን በማደራጀት ከስራችሁ ልጆች በማደራጀት ነው ገንዘብ የሚሰራው እንጂ መታችሁ ታስክ ልሰሩ እንዳትመጡ። ታስክ ማለት መጠቀሚያ ለጊዜው መገልገያ ነው እንጂ ገንዘብ መስሪያ አይደለም። የተወሰነ ወርቃማ ወንበር ምናምን አልተከፈተልን ምናምን የምትሉ ልጆች አላችሁ እና ወርቃማ ወንበር ምንም 3000 ኮይን መጣ ቀረ ከኔ ስራ ያሉ ልጆች ምንም አይጠቅማቸውም። ስለዚህ ታስክ መጠቀሚያ ነው። ይሄን አሁን ደጋግሜ ነው የምነግራችሁ። ስለዚህ 3000 ምናምን እኮ የሆነ በደቂቃ ውስጥ ምናምን ልታገኙት የምትችሉ ነው ከኮሚሽን ማለት ነው። ስለዚህ ታስክ ላይ ፎከስ አታርጉ። ቲም ቢልድ ማድረግ ላይ ፎከስ አድርጉ። አፑን ያወረዳችሁ ልጆች ካላችሁ ላይክ ሼር በማድረግ ለሆስቶቻችሁ ይሄን ቪዲዮ አድርሱላቸው። አፑን ያላወረዳችሁ ካላችሁ ደግሞ የዚህ ቪዲዮ ሞር የሚለውን በመንካት አፑን ለማውረድ የሚል ሊንክ አለ። እሱን ነክታችሁ አፑን አውርዱት። አፑን ካወረዳችሁት በኋላ የፊት አሻራ ሳትሰጡ እንደከፈታችሁት ሆስት ሴንተር ላይ ገብታችሁ ስክሪንሾት አድርጋችሁ ላኩልን። ሊንኩ አንዳንድ እያስቸገረ ስለሆነ እኛ ፋሚሊ ጋር መቀላቀላችሁ ስለምትችሉ ሆስት ሴንተር ላይ ገብታችሁ ስክሪንሾት አድርጋችሁ ላኩልን። ይሄን እንዳትረሱ። ሌላ ደግሞ ከዛው ሞር የሚለውን ነክታችሁ የቴሌግራም ግሩፕ አለ። እዛ ላይ ስልጠና እንሰጣለን። አንዳንድ ነገሮችን እዛ ላይ ፖስት ስለምንማማር እዛ ላይ መቀላቀላችሁ እንዳትረሱ። አሁን ወደ ቪዲዮአችን እንሄዳለን። ይህን ቪዲዮን በቅንነት ላይክ ሼር ሰብስክራይብ ስለምታደርጉ አመሰግናለሁ። እና ኤጀንት ስትሆኑ የማይቋረጥ ገንዘብ የምታገኙት ኤጀንት ስትሆኑ ነው። ከስራችሁ እስካለልሽ ድረስ ኮሚሽን ታገኛላችሁ ማለት 2 ወር 3 ወር ጠንከራችሁ ሰርታችሁ ከዛም በኋላ እናንተ እዚህ ፕላትፎርም ላይ ባትኖሩ እንኳን ገንዘብ ለማውጣት እየገባችሁ በቀን ስንት ሰራ ስልክ እያላችሁ ቼክ ማድረግ ብቻ የሚጠበቅባችሁ። እና የኦንላይን ስራ ሲባል ደግሞ እንደ ትርፍ ስራ አትዩት። ጊዜ ይፈልጋል፣ ሰዓት ይፈልጋል፣ እውቀት ይፈልጋል። ሙቀትም ይፈልጋል። ሙቀት ስላችሁ በቃ ቶሎ መፈጣጠን ይፈልጋል። እና ይሄንን ካረጋችሁ ስኬታማ ማትሆኑበት ምንም አይነት መንገድ የለም። እና እንደ ትርፍ ስራ ምናምን ቁጥሩ ልጆች ካላችሁ ባትገቡበት ይመረጣል። ዞሮ በኋላ ላይ ማማረራችሁ ስለማይቀር። ሌላው ደግሞ በቲም ፓወር ሊኖራችሁ ይገባል። ከሰው ጋር መግባባት እና የአብዛኛው ሰው ጥያቄ ደግሞ ሰው ከየት ነው የምናመጣው ነው የሚለው። አብዛኛው ሰው እህቱ ወንድሙ ምናምን ይሰራለት ይመስሏል። እህትና ወንድም ጓደኛ አይሰራልም።
እኔ ጋር ብታምኑ ባታምኑ ጓደኞቼ እኔ ገንዘብ እያወጣሁበት እያዩ ግን በቃ መስራት አይፈልጉም። እነሱ መስራት የሚፈልጉት የውጪ ስራ ሌላ እዛ ሲቪዞ መንከራተት ምናምን የ8,000 ብር ደሞዝ ለማግኘት የ4,000 ብር ጫማውን በመንገድ ሲጨርስ ታየዋል። እና መጋበዝ ያለባችሁ ሌሎች እንደዚህ አይነት ፕላትፎርም ከ50 ከ30 በላይ ፕላትፎርሞች አሉ። እዛ ላይ እየሄዳችሁ ተለቅ ያሉ ኤጀንቶችን ማዋራት ከዛ ወደዚህ መጋበዝ። ከዛ በትንሽ ጊዜ ውስጥ ለውጡን ታያላችሁ። እንደዚህ አይነት ሰው ካመጣችሁ በትንሽ ጊዜ ውስጥ ምን ያህል ኢንካም እንደሚያስገኝላችሁ ታዩታላችሁ። እና ሰው ስትጋብዙ ደና ሰው ሊንቀሳቀስ የሚችል ሰው ከሶሻል ሚዲያ ላይ ማምጣት ትችላላችሁ። ከዚህ በተጨማሪ በርቱ። ጥያቄ ካላችሁ እየገባችሁ መጠየቅ ትችላላችሁ። ከዚህ በተጨማሪ በርቱ። ጥያቄ ያላችሁ እየገባችሁ መጠየቅ ትችላላችሁ። እዚህ ጋር ቴሌግራም ዩዘር ኔማችን እናስቀምጣለን። በመጨረሻም ከበርታም በዚህ ክረምት አሪፍ ብር የምንሰራበት ፕላትፎርም ነው። ሁላችንም ነቃ ብለን እንስራ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እወዳችኋለሁ። ይመቻችሁ።